96 ከመቶ መሬቷ በረሃ ነው። ዝቅ ሲሉ አሸዋ፣ ቀና ሲሉ ሐሩር። የከተሞቿን መዘበራረቅ፣ የጎዳናዎቿን ትርምስ፣ ያረጁ መኪኖቿን ክላክስ ሲሰሙማ ይሄ ነው ወይ ዝናሽ አየንልሽ ሊሉም ይችላሉ። የአንድ አገር ማንነት በሚያብረቀርቁ ሕንፃዎች፣ በሚያብለጨልጩ መብራቶች ከፍ በአመዳም ጎዳና በዝብርቅርቅ መንደር ዝቅ እንደማይል ካመኑ ግን ፊት ለፊት ከሚታየው ተውኔት ከመድረኩ ጀርባ ሸሸግ አድርጋ የያዘችውን ምስጢር ታሳዩታለች። እውነታን ካልሸሸን ዛሬ መጋረጃውን ገለጥ እያደረግን ምስጢሯን እያየን ስንደነቅ ነው የምንውለው። ግብጽ ገብተናል። ኢትዮጵያውያን ነንና ለዘመናት እናት አገራችንን ለመጉዳት የሄደችበትን ርቀት እንቃወማለን። ዘጌት ብለንም በመረጃ እንሞግታለን። ከዚያ በመለስ ግን እውነትን እንናገራለን። የሰው ዘር ዛፍ ለዛፍ እየተንጠላጠለ ፍሬ በሚለቅምበት፣ ጫካ ለጫካ እያደነ ለዕለት ምግቡ በሚኳትንበት የጨለማው ዘመን ግብፃውያን የሂሳብ ስሌት ይቀምሩ፣ በሕክምና ይራቀቁ፣ በኪነ ሕንፃም ይጠበቡ ነበር። ዓለማችን ላይ የግብፅን ስልጣኔ እንቀድማለን፣ ትከሻ ለትከሻ እንለካካለን ማለት የሚችሉት ሜሶፖታሚያውያን ብቻ ናቸው። የግብፅ ስልጣኔ በዘመናዊው ዓለም ራሱን ችሎ የሚጠና ኢጂፕቶሎጂ የሚባል የሳይንስ ዘርፍ ሆኗል። ይህም የስልጣኔያቸውን ጥልቀት የእውቀታቸውን ምጥቀት ይነግረናል። ግብፅ በምድራችን ላይ የመጀመሪያ ከሚባሉ አገራት አንዷ ናት። በዕድሜ ከተበለጠችም በኢራን ብቻ ነው። ወጥ ካርታ፣ ወጥ መንግሥት፣ ያልተቋረጠ ነፃነት መስፈርት ከሆኑ ግን ሁለቱም ደረጃቸውን ለምድራችን ጥንጥየዋ ሀገር ሳን ማሪኖ ይለቃሉ። እውነታው ግን ካርታዋ ሲሰፋና ሲጠብ፣ የመንግሥቷ ቅርጽ ሲቀያየር፣ በቀኝ ግዛት ምክንያት ነፃነቷ ሲደፈር ብትኖርም ሳን ማሪኖ እንደ ሀገር ከመመስረቷ ከ3400 ዓመታት በፊት ግብፅ የምትባል ስልጡን አገር ነበረች። ግብፅ ከዛሬ 4000 ዓመት በፊት ለሴት ልጅ ንብረት የማፍራት፣ ባሏን የመፍታት፣ የቤተሰቦቿን ንብረት የመውረስ፣ ባሪያ ቀጥራ የመነገድና ስልጣን ላይ ወጥታ ሕዝቧን የመምራት መብት የሰጠች የመጀመሪያዋ ሀገር ነበረች። ይህ ሁሉ በዘልማድ የሚከወን ሳይሆን በፈርዖኖች መዛግብት ላይ ሕግ ሆኖ የሰፈረ የሴቶች መብት ነው። አዳምና ሔዋን ራቁታቸውን መፈጠራቸውን ቅዱሳን መጻሕፍት ይነግሩናል። አትብሉ የተባሉትን ፍሬ በልተው ዓይናቸው ሲበራ ተፋፈሩ። እናም አምላክ ልብስን አለበሳቸው። ሳይንስ ደግሞ የሰው ልጅ ለመጀመሪያ ጊዜ የላይነን ልብስ የለበሰው ግብፅ ላይ ነው ይለናል። ቅሪቱንም አገኝተዋል። ከ7000 ዓመታት በፊት የተሠራው ለመጀመሪያ ጊዜ በሰው ልጅ የተለበሰው ልብስ ይህንን ይመስላል። ይሄኛው የምር ያስገርማችሁ ይሆናል። የሰው ልጅ ጥርሱን በጥርስ ሳሙና ማጽዳት የጀመረው ከክርስቶስ ልደት ከ5000 ዓመታት በፊት ነው። ቦታውም ግብፅ ነው። እድሜ ለጂኦግራፊ መምህራኖቻችን ይሄኛውንስ እናውቀዋለን። የሰው ልጅ ለመጀመሪያ ጊዜ ሐሳቡን በጽሑፍ ማስፈር የጀመረው በሜሶፖታሚያ ቀጥሎም በግብፅ ነው። ከተደነቁ አይቀር ይህንን እንጨምርሎት። ለመጀመሪያ ጊዜ አንድ ዓመት 365 ቀናትን እንደሚይዝ የደረሱበት ትክክለኛውን ካሌንደርም የፈጠሩት ይህንንም ለምዕራባውያን ያስተማሩት ግብፃውያን ናቸው። የሚገርመው ግን የዓለማችንን የመጀመሪያውን ካሌንደር ፈጥረው ዛሬ ላይ የራሳቸውን ካሌንደር ትተው የግሪጎሪያኑንና የሂጅራን ካሌንደር የሚጠቀሙ መሆናቸው ነው። በእርግጥ የግብፅ ገበሬዎችና የግብፅ ኮፕቲክ ቤተ ክርስቲያን ዛሬም የቀደመውን አቆጣጠር ይጠቀማሉ። በግብፅ አቆጣጠር አሁን ያለነው 6267ኛው ዓመት ላይ ነው። ልብ ያድርጉ። ጥንታዊው የግብፅ ካሌንደር መቆጠር የጀመረው ከክርስቶስ ልደት ከ4241 ዓመታት በፊት ነው። የግብፅ ኮፕቲክ ቤተ ክርስቲያን ደግሞ አቆጣጠሩን ብትከተልም መነሻውን ከቤተ ክርስቲያኗ ታሪክ ጋር ስላገናኘችው ካሌንደሯ ዛሬ ላይ 1742ኛው ዓመተ ምህረት ነው የሚለው። በእርግጥ ሰው ሆኖ ፍጹም የለም። በዚህ ደረጃ የሰለጠኑት ግብፃውያን ስህተት ሰርተውም ያውቃሉ። በሀገራችን ተልከን ስንረሳ ወይም ማስተዋል ሲጎድለን ልብ የለውም ተብለን እናውቃለን። ሳይንስ ደግሞ ልብ ከማስታወስም ከማስተዋልም ጋር ግንኙነት የለውም ይለናል። የጥንት ግብፃውያን ግን ልክ እንደኛ ነበሩ። የሰው ልጅ በልቡ ነው የሚያስበው ብለው ያምናሉ። ብዙዎቻችን ፒራሚዶች የድንጋይ ክምር ስለሚመስሉን ዓለም ለምን በዚህ ደረጃ እንደሚደነቅባቸው ግራ ይገባናል። እውነታው ግን ፒራሚዶች ከክምር ድንጋይ በላይ ናቸው። ዛሬ ላይ ሳይንስ በደረሰባቸው ቴክኖሎጂዎች ሁሉ ቢጠኑም የፒራሚዶች ምስጢር በጥቂቱ እንኳን አልታወቀም። ወይም ታውቋል፣ ግን ሊነግሩን አልፈለጉም። ነገሩን ጠጋ ብለን ለማየት 4500 ዓመታትን ወደ ኋላ ተመልሰን ግብፅ ካሏት 118 ፒራሚዶች አንዱን መርጠናል። ታላቁ የጊዛ ፒራሚድ ይባላል። ኩፉ በተሰኘው የግብፅ ፈርዖን ዘመን
በ20 ዓመታት ውስጥ እንደተገነባን የነገሩን። ነገርየው በመጽሐፍ ገጽ ላይ ተስሎ ስናየው ትንሽ ይመስለናል። እውነታው ግን አንድ ጎኑ ብቻ 230 ሜትር ይረዝማል። ያረፈበት መሬት ስፋትም 5.3 ሄክታር፣ ከፍታውም 146 ሜትር ነው። በ1889 የፈረንሳዩ ኤፍል ማማ እስኪገነባ ድረስም ለ4300 ዓመታት የምድራችን ረጅሙ ግንባታ ነበር። አሁን አስደናቂዎቹን የፒራሚድ ምስጢሮች ማየት እንጀምር። ታላቁ የጊዛ ፒራሚድ ብቻ 6 ሚሊዮን ቶን ወይም 5 ቢሊየን 443 ሚሊዮን ኪሎ ግራም ክብደት አለው። ይህንን የሚያህል ግዙፍ ግንባታ ፍጹም የማይናወጥ መሠረት ይፈልጋል። ጥቂት መዛነፍ ሙሉ ግንባታውን ገደል ሊከተው ይችላል። የግብፅ መሬት ደግሞ ነፋስ የሚበትነው አሸዋ ነው። ታዲያ የጥንት ግብፃውያን ከዛሬ 4500 ዓመታት በፊት እንዴት ይህንን ያህል ግዙፍ ግንባታ መሸከም የሚችል የማይናወጥ መሠረት መጣል ቻሉ? መደነቅ የምንጀምረው በዘመናዊ ቴክኖሎጂ ተጠንቶ ታላቁ የጊዛ ፒራሚድ ያረፈበት መሠረት ምንም መዛነፍ የሌለው ፍጹም ትክክል ሆኖ መገኘቱን ስንሰማ ነው። 5.3 ሄክታር መሬት መሠረት ገንብተው የተገኘው ልዩነት 2 ሴንቲሜትር ብቻ ነው። የዚህን ያህል ትክክለኝነት በዘመናዊ ጂፒኤስ ካልሆነ በእጅ ተቆፍሮ ከተሠራ ግንባታ በፍጹም የማይጠበቅ ነው። ታላቁ የጊዛ ፒራሚድ 4 ማዕዘን ሲኖረው አንዱ ማዕዘን 230 ሜትር ከ40 ሴንቲሜትር ስፋት አለው። ድጋሜ የሚያስደንቀን አራቱም ማዕዘናት ያለ ስህተት እኩል ሆነው መገኘታቸው ነው። የምዕራብ ክፍሉ ብቻ ከሌሎች በ4.4 ሴንቲሜትር ይረዝማል። ይህም በዘመናዊ ግንባታዎች ከሚታየውም ያነሰ የ0.01 ከመቶ ስህተት ነው። ታላቁን የጊዛ ፒራሚድ ለመገንባት ብቻ 2.3 ሚሊዮን ድንጋዮች ጥቅም ላይ ውለዋል። ድንጋዮቹ እርዝመታቸው 1 ሜትር ሲሆን ስፋታቸው ደግሞ ከ1 ሜትር ከ50 እስከ 2 ሜትር ከ50 ይደርሳል። ትናንሾቹ 2.5 ቶን ወይም 2267 ኪሎ ግራም፣ ትላልቆቹ 80 ቶን ወይም 72500 ኪሎ ግራም ይመዝናሉ። የሚያስደንቀው ታዲያ 72000 ኪሎ ግራም የሚመዝኑት ትላልቆቹ ድንጋዮች የመጡት አስዋን ከሚባል ከፒራሚዱ በ800 ኪሎ ሜትር ርቀት ላይ ከሚገኝ ስፍራ ነው። ይህ እንኳን ያኔ ዛሬ ቴክኖሎጂ በፈጠራቸው ታላላቅ ማሽኖችም የሚታሰብ አይደለም። ይሁን በአንዳች ተአምር ድንጋዩን አመጡት ብለን እንመን። እነዚህ ትላልቆቹ ድንጋዮች የሚገኙት የንጉሡ ክፍል በሚባለው የፒራሚዱ የላይኛው ክፍል ውስጥ ነው። በምን ተአምር ተሸክመው ወደ ላይ ያወጡት ነው ጥያቄው። አሁንም ይሁን አልን። ድንጋዮቹ መጡ፣ ወደ ላይም ወጡ። እኛ የምናውቀው ብሎኬት እንኳን በአሸዋና በሲሚንቶ እንደሚጣበቅ ነው። ካልሆነ የእምቧይ ካብ ነው የሚሆነው። የፒራሚዶቹ ግንባታ ግን ይህንን እውነት ይሽረዋል። 2.3 ሚሊዮን ድንጋዮች ተደርድረው የዓለማችንን ታላቁን ፒራሚድ ሲገነቡት ምንም አይነት ማጣበቂያ ሲሚንቶም ይሁን አሸዋ አገልግሎት ላይ አልዋለም። ሁሉም ድንጋዮች ያለምንም ድጋፍ ራሳቸውን ችለው የተደረደሩ ናቸው። ተአምር የሚሆንብን ያለምንም ድጋፍ የተቀመጡት የፒራሚድ ድንጋዮች እንደ አውሮፓውያን አቆጣጠር በ1303 ሙሉ ካይሮን ባነቃነቀው ታላቅ ርዕደ መሬት ተመተው እንኳን አለመፈራረሳቸው ነው።